አብይ ተሰማ ምናልባት ስህተት ካልሆነ ማይክ ወርቷል። አብይ ተሰማ አብርቷል። ድምፅ አይሰማም። አብይ ምናልባት ኤርፎን አድርጌ ከሆነ ይሰማል ድምጼ? እንዴት አመሻችሁ? ሰላም ሰላም። አሁን በደንብ ይሰማል። በጣም ጥሩ ዲስከሽን ነበረ። በጣም ጥሩ ቶፒክ ላይ ነው ሰክሰስ ኤንድ ሃቢት ነሱ ሃቢት። በጣም ደስ ብሎኛል። በብዙ ጊዜ ወጣ ገባ እያልኩ መከታተላችኋለሁ። የተነሳው ታይትል በጣም ትልቅ ታይትል ነው። እዚህ ጋር አንድ በላይም የጠየቀው ጥያቄ አለ። በምን ጊዜ ነው ሰክሰስ የሚመጣው? ላይክ ሰክሰስ ላይ መድረስ የሚቻለው መቼ ነው? በምን ያህል ጊዜ ነው የሚል ኩዌስችነሪም አንስቷል እና ያንን ስናየው ሰክሰስ ዲፋይን የሆነ ታይሚንግ ላይኖረው ይችላል። ግን ምንድነው በመሀል there are a lot of milestones ማለት ቤዚክ ነገሩ ኮንሲስተንሲ ነው። ኮንሲስተንሲው ኮንሲስት ካለ ድረስ to the plan what we have to the goal what we reach ሆነር ቀመጥን ቁጥር ማይልስቶኖች ሊኖሩን ይችላሉ። ግን ዲፋይን የሆነ ታይሚንግ አለ ብዬ አላስብም። ደስ ብሎኛል ያለውን ነገር። ልዩም ያነሳቸው ሾዎች ናቸው ላይክ ሰክሰስ እና ሃቢት ላይክ ዩዥዋል አክሽን ላይክ ኮንሲስተንሲ ጋር የተያያዘ ነገር ነው። በጣም አመሰግናለሁ ያለኝን እና ደስተኛም ስለሆንኩ ቲማችሁም ያደረጋችሁት ያላችሁትም እንቅስቃሴ አሪፍ ነው እና for the future I will be part of it እና በጣም ደስ ብሎ አመሰግናለሁ። ሻሪ እጅግ እናመሰግናለን። አንተም ከኛ ጋር እንደምትሆን ወደፊትም አሁንም ከኛ ጋር ስላለ በደንብ ተስፋ አደርጋለሁ። አላነሳውም ሀሳብ እንግዳም ሀሳብ ካለው የእንግዳን ብንቀበል ደስ ይለኛል። ጥያቄ ያለው ሰው ካለ እንግዳ ወደ ስላሴ ሀሳባችሁ ሼር አድርጉልን። ባይዘዌይ ሰዓታችን እያለቀ ስለሆነ መጨረሻውን ቶሎ ወስደው መጨረስ አለብን። ሀሳብ የላችሁ መሰለኝ። እንግዳም ማይክል አበራም ወልደ ስላሴ። እሺ በቃ ስለዚህ እሺ ይሰማል ድምጼ? ይሰማል። ቴንክ ዩ በጣም ኦኬ ቴክስት የተላከልኝ ስለሆነ ነው። ከልብ አመሰግናለሁ። በላይ you are the best by the way ብዙ ጊዜ ልናይ የምንፈልግ አይነት ሰው ነህ። ዶክተር አለማየሁም ባይ ዘ ወይ በመካከላችን አለ። ICH ማን ነበር ስሙ? ቅድም ጥሩ ሀሳብ አንስተው ነበረ። ICH ነው የሚለው ግን እዚህ ጋር እኔ ጋር በጣም ሁላችሁንም ዘካሪያስ አይደለም? አዎ ፕሊዝ ባካችሁን እዚህ ውስጥ ያላችሁ እንግዲህ ሄርሜላ፣ ዘካሪያስ፣ ዶክተር አለማየሁ፣ አለም በእምነት ጽጌሬዳ ታላቅ ሴት አንቺም አለሽ። ዋው ኢቲቢ እንደገና ፍሪደም ወልደ ስላሴ ጸጋ you're the best ቃል ኪዳን በላይ ማርቲ አብይ መንግስቱ ኮቼ ነው ኮች አወል ሁላችሁንም ከልብ አመሰግናለሁ። የሁላችሁም ሀሳብ በዚህ ውስጥ ኢምፖርታንት ነው። ወይኔ ሳልናገር ብናገር ኖሮ ምናምን እንዳትሉ መናገር እንዳለባችሁ ኢንሲስት ላደርጋችሁ ፈልጋለሁ። በጣም ኢምፖርታንት ሰዎች ናችሁ ለኛ። የእናንተ ድምጻችሁ፣ ሀሳባችሁ፣ ንግግራችሁ ሁሉ ይጠቅመናልና however ዛሬ እንግዲህ መሰረታዊ ኮንሰፕት አንስተናል። እኔ እንደመነሻ ዝም ብዬ ላነሳው የፈለኩት ነው እንግዲህ ይሄ ልማድ የሚባለው ነገር የህይወታችን የፍጻሜያችን ወይም የዲስቲኒ የሚባለው ማንነታችን ማሳያ መነጽር ነው። ግን ሀቢትን አንዱ ማድረግ አይቻልም። ወይም ምንድነው ይሄ ሪፕሌስ ማድረግ ነው የምንችለው።
ማጥፋት አንችልም። ምክንያቱም ኦቨርናይት ዝም ብሎ የመጣ ሀቢት የለም። ኦቨርናይት አልመጣም። ስለዚህ ሀቢትን ማደስ፣ ሀቢትን መቀየር፣ ሀቢትን ማሳደግ ይቻላል። ነገር ግን ይህ ሀቢት የሚባለው የተገመደው ሀሳባችን፣ የተገመደው ንግግራችን፣ የተገመደው በተደጋጋሚ የተደረገው የተግባራችን ማንነት በመሆኑ በተደጋጋሚ በሚደረጉ ሌሎች ማንነቶች የሚተካና የሚቀየር በመሆኑ እዛ ላይ በጣም መስራት ያስፈልጋል። አይታችሁ ከሆነ በአካባቢያችሁ ላይ በጣም በታላቅ ሱስ ውስጥ የምታውቁት ሰው ከሱስ መውጣት በጣም ከባድ ነው። ኢዚሊ ዝም ብሎ አይወጣም። ከሱስ ውስጥ ተለይቶ ምናልባት የእምነት ቦታ ላይ ይሄ ሰውዬ በተደጋጋሚ እየሄደ አእምሮን፣ ሰውነቱን፣ እውነትና እውቀቱን እዛ ላይ ቢገነባ ያ ሰውዬ ደግሞ ተመልሶ እዛ ላይ አዲክትድ ይሆናል፣ ሀቢት ይኖረዋል። ወደ ቤተ ክርስቲያን መሄድ ኮንሲስተንት ይሆናል። ስለዚህ እዛ ላይ ይቀይራል። እዚህ ላይ ዲቮት ኤንድ ኮሚት ሲያደርገው የነበረውን ሰዓት በተለየ በሚሻል በሚጠቅመው ማንነት ላይ ዲቮት በማድረግ ሀቢቱን ቼንጅ ያደርጋል ማለት ነው። ስለዚህ ወንድሜ የጠየቀው ጥያቄ እንግዲህ የማስተርስ ዲግሪ ተማሪ ነው፣ ከኔ የተሻለ እውቀት እንደሚኖረው እረዳለሁ። ይሁንና ግን አንድ ሀቢት በ21 ቀን አዲስ ሀቢት ይገነባል ይባላል። ኮንሲስተንት በሆነ ጠዋትና ማታ በሚደረግ ኢንጌጅመንት በ21 ቀን ውስጥ አንድ ሰው አዲስ ልማድ ሊገነባ ይችላል። መጀመሪያ የነበረውን ሀሳብ በሚደጋገም ሀሳብ፣ በዛ ደግሞ በሚደጋገም ንግግር፣ ከዛ በሚደጋገም ተግባር እና በሚደጋገም ተግባር ያ ልማድ ሊያመጣ ይችላል። ያ የደጋገመው ልማድ ተመልሶ ባህሪ፣ ያ ባህሪ ደግሞ የህይወቱ ፍጻሜን ሊያሳይለት ይችላል ብዬ አምናለሁ። ስለዚህ 21 ቀን የአንድ ሰው አዲስ ልማድን ለመገንባት የሚጠቀምበት ማለት ነው። አዲስ የምትለዋን እንድትይዙልኝ እፈልጋለሁ። አንድ ሰው ግን አንድን ተግባር፣ አንድን ሀሳብ፣ አንድን ንግግር፣ አንድን ማንነት 30 ቀን በተደጋጋሚ የሚያደርገው ኮምፈርተብል ይሆናል። እዛ ነገር ውስጥ በቃ የሆነ ሲንድሮም የሆነ ዶፓሚን ይረጫል፣ ይለመዳል። ያ ነገር ላይ ሀቢት ይሆናል ማለት ነው። ይሁንና 60 ቀን ግን ቢያደርገው ያ ማንነት ያ ሀቢቱ አውቶማቲክ ይሆናል። ያ ሀቢቱ ማለት ኦተንቲክ ይሆናል። ያ ሀቢቱ ባይ ዲፎልት ይሆናል። አንዳንድ የሆነ ቦታ መሄድ ፈልጋችሁ አይምሯችሁ ሌላ ቦታ እያሰበ እግሯችሁ እዛ ቦታ ወስዷችሁ ያውቃል። ያ ማለት ምንድን ነው? ልማዳችሁ ኮምፈርተብል ሆኗል ማለት ነው። አውቶማቲክ ሆኗል ማለት ነው። 90 ግን ቢያደርገው 90 ቀን ያንን ተግባር በተደጋጋሚ በኮንሲስተንሲ በልህቀት በደስታ በኮንፈርት ቢያደርገው አንድ ሰው ያንን ነገር የህይወቱ አንድ አካል ይሆናል፣ መታወቂያው ይሆናል፣ ስሙ ይሆናል፣ ማዕረጉ ይሆናል ተብሎ ይታመናል ማለት ነው። ስለዚህ 90 ዴይስ ኤክሰርሳይዝ የሚባል አለ፣ 60 ዴይስ ኤክሰርሳይዝ የሚባል አለ። ሀቢትን ቢልት ለማድረግ ከሀቢት ባይ ዘ ዌይ አንዳንድ ሰዎች ተግባር ብቻ ይመስላቸዋል። የሀሳብ ሀቢት አለ። አንዳንድ ሰው ከዛ ይልቅ የሚያስበው ነገር የለም። ስለዚህ ሀሳቡ ላይ በጣም ከሰራ ህልምና ቅዠቱ ይሄ ከፈጣሪ ጋር ለሚኖረው ኮሚኒኬሽኑ ስፒሪቹዋል ረም ላይ የሚገመደው ማንነቱም እያደገ ይመጣል። ንግግር ላይ ፐብሊክ ስፒኪንግ ልስራ ያለ ሰው 21 ቀን ልማዱ ላይ ያደረገው ይችላል። በ30 ቀን ኮምፎርተብል ሊሆንበት ይችላል። በ60 ቀን ግን በቃ ባይ ዲፎልት ሊያደርገው ይችላል። በ90 ቀን ግን ፐርፌክት የፐብሊክ ስፒከር ሆኖ መገኘት እንደሚችል ጥናቶች ያሳያሉ ማለት ነው። ግን እንዴት ነው የተለመደውን ልማዳችን፣ የተገመደውን ሀሳባችን፣ የታወቅንበትን ማንነታችን፣ ማዕረግ የሆነውን ስማችን ሆነ አውቶማቲክ የሆነውን ማንነታችን እንዴት አድርገን አንዱ እናደርጋለን ወይም እንቀይራለን ሲባል እንግዲህ we need 21 day again to waken the old habit አሮጌውን ልማድ አዲስ አድርጎ የምንተካበት ሌላ ወይም ያንን ማድከሚያ እንደገና 21 ቀን ያስፈልገናል። ለምሳሌ አንድ ሰው ኦልድ ሀቢቱ ስልክ መጎርጎር ከሆነ በምን ሊተካው ያስባል? ስልክ መጎርጎር ትቶ ወይም ስልክ ስክሮል ማድረግ ትቶ በማንበብ ሊተካው ከፈለገ የማንበብን ልማድ ኢኩቫለንትሊ ያንን ማድረግ ይኖርበታል for 21 days ማለት ነው። ስለዚህ the new habit feels easier በ30 ቀን ውስጥ ይሄኛውን ነገር ሪፕሌስ ሊያደርገው ከፈለገ ከስልክ ስክሮል ከማድረግ ወደ ንባብ ውስጥ መጥቷልና ያ ንባብ በ30 ቀን ውስጥ ኢዚየር ይሆንለታል ማለት ነው። ይሄኛው አዲስ ሀቢት ይሄ ሰውዬ ኮንሲስተንትሊ ወደ 60 ቀን ከወሰደው ዲስ ኒው ሀቢት ቢካም ዶሚናንት ይሆናል ማለት ነው። ስለዚህ ያንን ስልክ የመጎርጎር ትቶ መጽሐፍ ማንበብ ይመጣል። በዚህ አጋጣሚ ያዩት ሰዎች መጽሐፍ ስጦታ ይዘው ይመጣሉ። ያዩት ሰዎች ሀሳብን ይጠይቁታል። ያዩት ቤተሰቦቹ አንባቢ ይሆናሉ። ስለዚህ ሰዎች እዛ ላይ በጣም መስራት ይኖራቸዋል ማለት ነው። 90 ቀን ላይ ግን ይሄ ሰውዬ ከቀጠለ the old habit becomes loss
ኮንትሮል ያጣል ማለት ነው። በቃ ይሄ ምንም ቀጣይነት አይኖረውም፣ በአዲስ ማንነት ይተካዋል ማለት ነው። ስለዚህ ከ21 እስከ 90 ቀን የሚያስኬድ ተሳትፎች ያስፈልጋሉ ልማድን ለመገንባት። በተጓዳኝ ደግሞ ልማድንም ለማፍረስ ወይም ለመቀየር ያ ያስፈልጋል የሚባል ሂደት አለ። እዚህ ላይ ብዙ አርክቴክቶች አሉ ሀሳብ መስጠት የሚችሉ። ዳኒ ማን ነው በላይ ለጠየቀው ጥያቄ ከልብ አመሰግናለሁ። ተሞክሮንም ስላጋራ ከልብ አመሰግናለሁ። ለእኔ ዛሬ የተሰማኝ በዚህ ጉዳይ ላይ ይሄ ነው። ልማዶቻችን መሰረታዊ ጉዳዮች ናቸው። ልማዶቻችን መሰረታዊ ጉዳዮቻችን ናቸው፣ መታወቂያችን ናቸው፣ ማዕረጋችን ናቸው፣ የህይወታችንን ፍጻሜ የሚወስኑ ናቸው እና እዛ ላይ በጣም በስፋት ልንሰራባቸው፣ ምናልባትም አንዳንድ ነገር ከብዶን ከሆነ የከበደን ለምንድን ነው? ልማድ ስላለ ነው። ልማዳችን ቀላል እንዲሆን መስራት ይቻላል ማለት ነው። ስለዚህ እዛ ላይ ሀሳብ እንድትሰጡ፣ ምናልባት ለሁለት ሰው ብቻ እድል ሰጥቼ ሰዓታችን አልቋል። ሲራክዬ ሀሳብ መስጠት ከፈለክ ለአንተ እድል ሰጣለሁ። ዶክተር አለማየሁ ብዬ የጠራሁት ይቅርታ በስህተት ነው። አለማየሁ ብዬ እንደገና ይዟለሁ። ዩር ደ ቤስት፣ ይቅርታ ያለማድረግ ስለጠራውክ። ነገር ግን በላይም እዚህ ላይ እንድታንጸባርቅ እፈልጋለሁ። ሲራክ ግን እድሉ ያንተ ነው። ሲራክ እጅ አውጥተህ ነበር መሰለኝ። ይሰማል ድምጼ ወይም ሲሰማ ነበረ? ልዩ እባካችሁ ይሰማል። ቲሞች መልሱልኝ። ማርቲ ቃል ኪዳን ድምፅ ስጠይቃችሁ ቶሎ ቶሎ መልሱልኝ ፕሊዝ። ይሰማል። እባካችሁን። እሺ ሀሳብ ሲራክ ማን ያነሳው? ጽጌረዳም አለች። ሀሳብ መስጠት ከፈለጋችሁ ክፍት ነው። ሲራክ አሁን መጥተሃል። ይሰማል አይደለ? አዎ የኔ ወንድም ይሰማል። እሺ ክብረት ይስጥልኝ፣ አመሰግናለሁ። ትሬኒንጉን ያው እያዳመጥኩት እየተከታተልኩት ነበረ። ኦልሬዲ ወደ 2 ወር አካባቢ ይሆነኛል ቻናል ጆይን ካደረኩና ቮይስ ቻት ባልገባ እንኳን ሪከርዶቹን በደንብ ነው ማዳመጣቸው እና በጣም ብዙ ነገር እየተቀየርኩበት ለውጥ እያመጣሁበት ያለ ትሬኒንግ ነው። በዚህ አጋጣሚ ከልብ ማመስገን እፈልጋለሁ። ምክንያቱም እንደዚህ የማይታወቁ እየሰለጠኑ ላይፋቸው ላይ ኤክስቼንጅ የሚያደርጉ በጣም ብዙዎች አሉ። እኔ አፍ አውጥቼውን ብናገር እንኳን ማለት ነው። እና አሁን ሀቢት የሚለው ስልጠና የሰጠን በጣም ሀቢት እኔ በጣም እስካሁን ሸውዶኝ የቆየ እንትን ነውና ምክንያቱም ያደግኩት ያው ገጠር አካባቢ ነውና ልምዶች በሙሉ እንደ ተፈጥሮ ነበር ማያቸው። ማለት በቃ የተፈጥሮዬ ነው አይቀየርም አይነት ፊክስድ ማይንድ ሴት አይነት ውስጥ ነበርኩኝና ስልጠናውን ስትሰጥ ነው በደንብ እያዳመጥኩት የነበረ። በቃ ሲራክ እንደዚህ ነው፣ መቀየር አይችልም፣ ከፈጣሪ የተሰጠው ጊፍት ነው ብዬ በጣም ለብዙ ዘመናት ኑሬያለሁ። ከዛ ግን አንዳንድ መጽሐፎችን ማንበብ ስጀምር አቶሚክ ሃቢትስ የሚል መጽሐፍ እሱን ማንበብ ስጀምር ሌሎችም ትርጉም መጽሐፎች ባዶነት ተሰማኝ እስከ የማበድ አይነት። ምክንያቱም ራሴን መፈለግ ስጀምር ባዶነት ነው የተሰማኝ። ራሴን ላገኝ አልቻልኩም በሰዓቱ። የኔ የምላቸው ከሌላ ፐርሰናል ያመጣኋቸው መሆኑ ሲገባኝ የቆየሁትን አመት አይቼ በቃ ወደ ሌላ ነገር እንዴት ነው እስካሁን የት ቆይቼ ነው ወደ ሰዎች መውቀስ የገባሁበት አለ። የራሴን ሪስክ ወደ ሌላ የማላከክ ባህሪ፣ በጣም ብዙ ነገር ተስፋ መቁረጥ። ይሄ ምንድነው እንግዲህ ብዙ ሰው መንቃት ነበረበት እኮ እንደዚህ አይነት አጋጣሚ ሲያገኝ ብሎ መስመር መያዝ ነው ያለበት። እና እኔ ግን በጣም ደንግጬ ነበረ በሰዓቱ።
ምክንያቱም እስካሁን አልኖርኩም እንዳልኖርኩ አይነት ነው። በጣም ብዙ ቸካይ ተማሪ ነኝ። አንብቤያለሁ። በጣም ብዙ ካልኩሌሽን እሰራለሁ ምናምን አይነት እና ከዛ በኋላ ግን ራሴን ማዳመጥ እና እንደ አዲስ ራሴን መገንባት ስጀምር የሆነ ብርሃን ጮራ እንዲሁም ደግሞ ከመንፈሳዊነት ጋር የሆነ ሪሌሽን ቢልድ እንዳደርግ በራሴ ፐርሰናሊቲን አንድ በአንድ እየተነጋገራችሁ ነበረ። ወንድሜም ጥያቄ አነሳችኋለሁ። እነሱን ፕራክቲካሊ እኔ አንድ በአንድ በትግል በጣም ህመም አለው። ምክንያቱም 20 ዓመት የቆየ ልምድ አንዴ መጽሐፍ አንብበህ ትቀይረዋለህ ማለት አይደለምና በጣም ነበር የታገለኝ። አሁንም ፕሮሰስ ላይ ነኝ። በጣም ብዙ ራሴን በመፈለግ ሪሰርችንግ ላይ ነኝና ትግል አለው። እሱን በመቀየር ግን አሁን ልዩ በጣም ነው ማመሰግን። በዚህ አጋጣሚ በጣም ነው ማከብር፣ በጣም ነው የምወድህ። ምክንያቱም እንደዚህ ድምፅ አውጥቼ እንትን ባለም ሪከርዶች አዳምጣለሁና እነዚህ አሁን ስትመልስላቸው የነበር አንድ በአንድ ፕራክቲካሊ ጧትም በመጽሐፍም ስክሪፕትም ቃልም ራሱ ፓወር ስላለው ይሉኝታ የሚሉትን በደንብ መነጋገሪያ ሆነ ነበር። ሰሞኑን እየተናገራችሁ ነበርና ከሰዎች ራሱ ሀቢቴን ለመገንባት ከሰው የመጣ በጣም ብዙ ቻሌንጆች ነበሩ እና መጀመሪያ እንዲያው ይቅር ይበለን እንጂ ራሴን ለመቀየር ብዬ ሱሬን ወደ አንዱ ስሬ ወደ ላይ እንትን ብዬ ሸክፌ አንዱን ወደ ታች ሀቢት ለመገንባት የሰው እንትን ለመግፈፍ ብዬ ማለት ነው። ማለት ጥሩ ሆኖ አይደለም እኮ አንዱ ሱሪ እንትቀንሳ አንዱ እንትን ማለት ግን የራሴ ሰው ሲያየኝ የራሴ ፐርሰናሊቲ ቢውል ለማድረግ ገበያ መሀል እንደዛ አድርጌ ሄጃለሁ። እዛ ተወልጄ ያደግኩት ካወቃችሁት ወልቃይት ጠገዴ አካባቢ ነው። አሁን ያለሁት አዲስ አበባ ነውና እንደዛ አድርጌ ሞክሬ ይሉኝታ ለማጥፋት ኮንፊደንስ ለማሳደግ በጣም ብዙ ሞክሬ እግዚአብሔር ይመስገን አሁን ራሴን በመገንባት ላይ ነኝ። እና ስለ ሀቢት እንትን ሲል እነዚህ ትዝ ይሉኛል እና እንደኔ ወጣቶች የታሰሩ አሉ። ማይነገር የመሰላቸው መቀየር ያለበትን ልምድ ግን ናቹራሊ ተቀብለውት አክሴፕት አድርገውት ተስፋ ቆርጠው የሚኖሩ በጣም ብዙ እንትኖች አሉና ይሄ ግሩፕ በጣም አስፈላጊ ነገር ነው። በጣም ቀጥሉበት። ምክንያቱም እኔ ተማሪ ነኝ። በጣም ብዙ ነገር እማራለሁ። በጣም ብዙ ነገር እቀይራለሁ። ፕሮሰስ ላይ ነው። በጣም እያንዳንዱ ፕሮሰስ ኢንጆይ ነው የማደርገውና ሀቢቶችን ለመቀየር አእምሮ ደግሞ በጣም ሞኝ መሆኑን የተገነዘብኩት በቃ የተሰጠው ይቀበላል አይነት ምናምንና ከዛ ግን እያንዳንዱ እንደዚህ ሪከርዶችም እያዳመጥ መጽሐፎችም እያነበብኩ ለራሴ ሽልማት በማዘጋጀት የተለያዩ ሙከራዎች ሞክሬ እግዚአብሔር ይመስገን አሁን ራሴን መገንባት ላይ ነው ያለሁት። በጣም ብዙ የሚቀየሩም አሉ እና ምን ልል የገባሁት እንትን ስላለኝ ነውና ከኔ ጋር ማች ስላደረገ ሐሳቤን ሸር ላድርግ ብዬ ነው። ሚውትን ኦን ኦፍ እያደረኩት ነበረና በዚህ አጋጣሚ ሁላችሁም እግዚአብሔር ከእናንተ ጋር ይሁን፣ ፈጻሚያችን ያሳምረው። በደንብ አብሬ በመከታተል የቻልኩትን ያህል አብሬ በመስራት ቃል እገባለሁ። ምክንያቱም በጣም ነው ደስ የሚለው በዚህ መልኩ ብዙ እንግዲህ በዚህ ዘመን በጣም ብዙ ሞቲቬሽናል አሉ። ግን ነገ እሰራለሁ ብለን ተነስተን ደግሞ ሀቢት ከሌለን ከንቱ ነው። የሞቲቬሽናል ኦፖዚት ነው ብዬ አምናለሁ እኔ። ሀቢት የሆነ ሞቲቬት ሆነ ሀቢት ከሌለ ከንቱ ነው፣ ምንም አትሰራውም ነው። ነገ 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 እየተባለ ያው ነገ ወዲያ ነውና ግን ለዛ የሰማነው ሞቲቬት ኮንፊደንስ ዲሲፕሊን ያስፈልጋል። ሀቢት የተወቀረ እኛ ጋር የተዋቀረ ማንነት ያስፈልጋልና በዚህ መልኩ ሞቲቬሽናል በበዙበት እናንተ ደግሞ እንዴት ኢንስፓየር የሚያደርግ እንደዚህ አድርግ ከማለት ይልቅ ፕራክቲካሊ ፐርሰናሊ ሊቀይር የሚችል ተግባር ተኮር ስልጠና እየሰጣችሁ ስለሆነ እንዲሁም ደግሞ ትህትናችሁ እያንዳንዱ ሰው የራሱ ሀሳብ እንዲያንጸባርቅ እድል እየሰጣችሁ እያሳተፋችሁ
በመሆናችሁ እግዚአብሔር ከእናንተ ጋር ይሁን፣ አብዝቶ ይስጣችሁ፣ እድሜያችሁ ይባረክ ነው የምለው። ምክንያቱም እኔ ገና ዳጊ ተማሪ ልጅ ነኝ። በዚህ አጋጣሚ እንግዲህ ከእንትኑ በዘለለ ተናግሬ ከሆነ ይቅር በሉኝ ማለት እፈልጋለሁ። አመሰግናለሁ። እንግዳ መግባት ስላለ ታላቅ ሰው እሺ እሺ ይሰማል ድምጼ? ይቅርታ ቅድም ተቋርጦብኝ ረጅሙን ሰዓት እንትን ላውቀው እሱ ከሆነ ይሰማል፣ በደንብ ይሰማል። በጣም በጣም ደስ የሚል ይሰማል። እሺ አሎ አሎ ልዩዬ ኮንፈርም አድርገኝ ከተሰማ። ይሰማል የኔ ጌታ ይሰማል። ፐርፌክት ቴንክ ዩ ሶ ማች ቴንክ ዩ ልዬ አንዳንዴ ምን እያልኩኝ ነበር መሰለህ አሁን ቅድም ዛሬ ደግሞ በጣም የተለየብኝ እንትን ማለት ነው ከአቀራረብህ አዝ ኦልዌይስ ደስ የሚል ነገር ነው ያንተ። ሌሎች ደግሞ ያስነቀኝ መሰለህ አንዳንድ ጊዜ ላይ አንተንም ሳይ እኔም በሁኔታዎቹ እንትን ስንል ስንት ሰው ኦንላይን ገብቶ ይከታተላል ምናምን ብዬ ኢቫሉዌት አደረግ ነበር ዝም ብሎ ለምንድን ነው ብዙ ሰው የማይገባው ምናምን። አሁን ብዙ ሰዎችን እየሰማ ያለሁት ሪከርዲንጉን እየሰማሁኝ ምናምን ነገር የሚል ነገር ብዙ ኢንካሬጅመንት ነው ይሄ። አሁን መጨረሻ ላይ ሲራክ የሚያወራው ነገር ላይ ከብዙ አቅጣጫ ወልቃይት ጸገዴ ይላል፣ ጽጌ ከአርማ ያለች ከሐረር አካባቢ፣ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ከሁሉ አካባቢ ላይ ሰዎች መኖራቸው እንደዚሁም በዓለም አቀፍ ደረጃ ቅድምም ወንድማችን ዘካሪያስ ከኒውዚላንድ በፕሮፌሽን በጣም የተለያዩ ሰዎች ትልልቅ ፖዚሽን ላይ ትልልቅ ፕሮፌሽን ላይ ኖረው ደግሞ በጣም ሀምብል የሆኑ እኔ አላቀም በቃ እኔ ልማር ነው የመጣሁት ተማሪ ነኝ የሚሉ ሰዎች የተሰበሰቡበት ሰው ሁሉ አውቃለሁ በሚልበት ጊዜ ላይ እንዲህ አይነት ነገር ሀምብልነስ ከሰዎች ላይ መስማት እጅግ በጣም ደስ ያሰኛል። እና ምን ሰራውን ስራ ለምን እንሰራለን? ለምንድን ነው ዋይ ከ3 ሰዓት እስከ 5 ሰዓት ለሰው ሁሉ ለቤተሰብ ጊዜ ከልክሎ አራስ ልጅ ይዞ በጣም ለምንድን ነው የሚለውን ነገር በትክክል የሚመልስ ነገር ነውና ሁላችንም በቃ በእውነት በደንብ መጠንከር አለብን። ልዩዬም አሁን ቮለንቲር አድርጉ ተሳተፉ ምናምን ስትል ደስ ይዘት የእውነት አሁን በቃ you are planting a tree ልክ ሀገራችን ላይ የአረንጓዴ አሻራ እንደሚባለው የኛም አሻራ እዚህ ላይ ያረፈ ነውና አንተም ስለምታረገው ነገር ሌሎቻችሁም እንደው ስለ ሀምብልነሳችሁ ስለ ትህትናችሁ ሰው ራሱን ዝቅ የሚያደርግ ሰው ከፍ ይላል፣ ራሱን የሚያዋርድ ሰው እግዚአብሔር ከፍ ያደርገዋልና በብዙ ነገሮች ላይ የለኝም ብሎ ዝቅ ብሎ የሚሰማ ሰው ፍሬ እንዳለ ያስታውቃልና አሁን ሲራክም ደጋግሞ እኔ ምንም አላቀም ተማሪ ነኝ ምናምን ስል ከንግግሩ ብዙ ነገሮች አሉና ምናልባት ነገ ትላንትና የሞከርካቸው ነገሮች ሱሪህን አንደኛውን እንደዛ መስቀሉ what does it mean በቃ ለልምድህንም ራሱ ማካፈል ለብዙዎች የማንን ህይወት እንደሚለውጥ አይታወቅም ዛሬ ላይ። ስለዚህ በደንብ እንበርታ፣ በደንብ እንያያዝ። throughout the country ትላንትና ስትናገር ነበር የሀገር መሪ ሊሰማን ይችላል። ዛሬ ላይ እንትን የምንለው ነገር ዶክመንት ቁጭ ብሎ ነውና ጨዋነቱ ምናምንም በቀጠል አለበትና ዛሬም ስላካፈልከን ነገር ሁሉ ጊዜም ስለምታረገው ስለምታሰባስበንም ልዩዬንም ቴንክ ዩ ሶ ማች ማለት ፈልጋለሁ። ቅድም ያመለጠኝን ተመልሼ ነገር ሪከርዲንጉን አዳምጣለሁ በሚል እምነት ነውና ሀቢት በጣም ትልቅ ኢምፖርታንት ነገር ነው። አሁን ሲራክም ሲናገር እንደነበረው የሌሎችም የአቶሚክ ሀቢት በደንብ ብናነበው ሁላችንም እንጠቀምበታለን። በአማርኛም ተተርጉሟል። ብዙ ነገሮች አሉና ዴይሊ ፕራክቲስ በቃ እያንዳንዱን የምናደርጋቸውን ነገሮች ብናጠናክር እናድግበታለን። ካደግን ለቤተሰባችን እንጠቅማለን። ካደግን ለሀገራችን ጠቃሚዎች ነው የምንሆነው። ካደግን ለአካባቢያችን ጠቃሚዎች ነው የምንሆነው እና ሰሞኑን በደረሰው አሁን በሀዘን ሰው ሁሉ ስብር ያለበት ሁኔታ ነውና ሞት ለካ በጣም ቅርብ ነው እያልን ነውና ከመሞታችን በፊት ግን ምንድነው ሌጋሲያችን? ምን አስቀምጠን እንሂድ? አሁን ሰው ሁሉ አሁን እኔ ብዙ ጊዜ ስልጠናዎች ጋር ምናምን እንትን ስንል
ስሞት ያስጨንቀኛል ስንት ሰው ያለቅስልኛል ብዬ እናገራለሁ ስንት ሰው ያለቅስልኛል የምሩን ማለት ነው እና ያንን ምን አስቀንተን ነው ምንድነው የሚያስለቅሰው ሰው እኔ አሁን ዛሬ በሞት ብዬ አስባለሁና አይተናል አሁን ዛሬ የነጽሽን የቀብር ሁኔታ ሰው ሁሉ እንባውን ያፈሰሰበትና ያ መልካምነት ደግነት እኛም ውስጥ ሁላችንም ላይ እንዲኖር እንዲመማማሩ መቀጠል አለበት ብዬ አስባለሁ ልዩዬ ቴንክ ዩ ሶ ማች እንዳላረዝመው ብዬ ነው ወዳችኋለሁ መልካም ጊዜ ቴንክ ዩ you are the best ከልብና አመሰግናለን ቤተሰቦቻችን በቃ እንግዲህ ሰዓታችሁን ከዚህ በላይ መውሰድ አንችልም አይ ቲንክ አወል ወደ አንተ ልውሰደውና እንጨርሳለን ፈቀደልኝ ልገባ አመሰግናለሁ ኦኬ መግባት ይችላል አንድ ሰው ገባ እሺ እቺን ነገር ሳልላት እንዴት ናችሁ እንኳን አደረሳችሁ ደህና መሻችሁ ወይ ሰዓት ቢያልቅም እንደው ሳልል ስለሞትም እያወራ ስለነበረ እንግዱ አይታወቅም የሰው ልጅና እቺን ብዬ ልለፍ ብዬ ነው ዛሬ አላችሁ ይሰማል ድምጼ ዝም ብዬ ይሰማል ታላቅ ሴት አደራ ስለሞት እንዳትታወቅ አይ ኖ ያ ማይቀር በእጃችን ይዘነው ያለነው ነገር ነው በእጃችን ይዘነው ነው የምንዞረው ግን ያው ሰዓት ሄደ ስላለ ልዩ ይሉንታ ይዞኝ ከምተው መስበር አለብኝ ብዬ ነው ለዛ ነው ልናገር ብዬ ነው የጃፓኖች አባባል አለና አቧራ እንኳን ሲጠራቀም ተራራ ይሆናል ይላሉ አቧራ እንኳን ማለት ነውና ልምድ ነው ትንንሽዬ ድሮፖች እኔ አሁን ሲራክ በደንብ ነው ያስተማርከኝ ቴንኪው ለማለት ፈልጋለሁ ሲራክ አርፍጄም ነው የገባሁትኝ አላዳመጥኩትም በደንብ ልዩን ከቻልኩ ሪካርዲንጉን ሰማለሁ ብዬ አስባለሁኝ እና ሀቢት እንግዲህ አቧራ እንኳን ተጠራቅሞ ተራራ ከሆነ የምናረጋቸው ትንንጥዬ ነገሮች ላይፋችንን ይቀይሩታል የሚል ዊዝደም ያለው ነገር እያሰብኩ ስለነበረ የጃፓኖችን አባባል ላካፍል ብዬ ነው በጣም አመሰግናለሁኝ ቴንኪው እሺ ጽጌረዳ እጅግ እናመሰግንሻለን መጨረሻ ላይ ገብተሽ በጣም ትልቅ ነገር ነው የነገርሽኝ አዋራ ከተነስቶ ተራራ መሆን እንደሚችል ቤተሰቦቻችን ሁላችሁም እጅግ አድርጌ እናመሰግናችኋለን ሀሳብ የሰጣችሁ ጥያቄ የጠየቃችሁ እና ደግሞ ልዩ ነው ሀሳብ በየቀኑ በጣም ገራሚ ታይትል ሀሳብ እያነሳ እያስተማረን ነው እጅግ አድርገን እናመሰግናለን ከአሁን በኋላ ብዙ አሰልጣኞች እያገኘን ነው እሱም እረፍት እንሰጠዋለን ብዬ አስባለሁ እጅግ እናመሰግናለን ለዛሬ ትሬኒንጋችን እዚህ ላይ እንጨርሳለን መጨረሻ ላይ መልእክት ሀሳብ ካለ ለልዩ እሰጣለሁ ከዛ ደህና ደሩ እየተባባልን እንጨርሳለን ቴንክ ዩ ከልብ አመሰግናለሁ አወል ቃልኪዳን ማርቲ ጽጌረዳ ሁላችሁም እዚህ የተሳተፋችሁ መንግስቱ ሲራክ እንደ እንግዳ አወል ያንተንም በጣም አመሰግናለሁ አብይንም አመሰግናለሁ ወልደ ስላሴ ፎዚ ሚስተር ኤክስፔንሲቭ ኢቲቢ በላይ ሃይማኖት እንዲሁም ወንድማችን ከኒውዚላንድ ፍሪደም አሜን ሄርሜላ ሃይማኖት ሁላችሁንም ከልብ አመሰግናለሁ ይህ እድገት የጋራችን ነው ይህ ተሳትፎ የሁላችንም ነው ሁላችንም ኃላፊነት አለብን ጠቃሚ ነው የምትሉትን ሐሳብ ይሄን ስልጠና ቢመጣልን እንኳን የምትሉትን ኮሜንት ማድረግ ትችላላችሁ ለኔ በውስጥ መስመር መጻፍ ትችላላችሁ በስልጠናውና ለስልጠናው የሚሆን አስተያየት ካላችሁ በውስጥ መስመር ለልዩነት አመራት እንዲሁም ለአድሚኖቻችን ለቃልኪዳን ለአወልና ለማርቲ በቀጣይም ደግሞ እነሱስና ወደ አድሚንነት ይመጣሉ እህታችን አሜን የት እንደጠፋች ሁላችሁም ቴክስት አድርጉላት ጠፋች ስትሉ እንዲ መፈላለግም ያስፈልጋል ምክንያቱም ዩዝ ኔትወርክ ኢትዮጵያ የዲጂታል ፍሬንድሺፕ አንደኛው መሰረት ስለሆነ አሜንን ቲሞቻችን በተለይ ቃልኪዳን ማርቲ እና ሲራክ እንዲሁም ሌሎቻችሁ እንደገና እንግዳም ማለት ነው ቴክስት አድርጉላት አይ ቲንክ የእምነት ፕሮግራም ላይ ትሆናለች ይሁንና ግን ሰላም ልንላት ይገባል ማለት ነው ስለተሳተፋችሁ ሐሳብ ስለሰጣችሁ ጸጋ የሸዋለም ልጅ ሲራክ ሁላችሁንም ከልብ አመሰግናለሁ you are the best ነገ በሌላ ፕሮግራም በሌላ ሴሽን እስከምንገናኝ ጉድ ናይት የተባባለን ደህና ደሩ የተባልን እንወጣለን you are the best አመሰግናችኋለሁ ደህና ደሩ ሰላም ዋሉ የነጋላችሁ ሰዎች ደህና ዋሉ ቻው በላይ ቴንክ ዩ ደህና ደሩ ማርቲ
ሃይማኖት ደህና ደሪ። ሃይሚ እንገናኛለን ኔክስት ዊክ። ደህና ደሪ። ፍሪደም ደህና ደሪ። ሲራክ ደህና ደር። ቃልዬ ደህና ደሪ። አለም አደሩ። ደህና በካረስ ደሩ። ደህና ዋል ወይ ደህና ደር። ሄርሜላ ደህና ደሪ። መልካም ጊዜ